ሌላኛው በዲፕሎማሲ ደረጃ የተሸነፈ መንግስት ነው ብለሃል። በዲፕሎማሲ ደረጃ የተሸነፈ ነው። እነ ራሻም ቢሆኑ እነማንም ቢሆኑ ኤርትራን ነው የሚመርጡት አልክ። 40 ሀገር ነው ራሻ ማለት ብሪክስ የሚለው the R in BRICS stands for Russia, the I stands for India አይደል? the C stands for China። አንተ የጠራሃቸው ሀገሮች ብሪክስ ውስጥ ያሉ ዋናዎቹ ናቸው። እና ብሪክስ 40 ሀገር አፕላይ አድርጎ ኢንክሉዲንግ ኤሪትሪያ ማለት ነው እነሱን ትቶ ከነ ሳውዲ አረቢያ እኩል ኢትዮጵያን የተቀበለበት ምክንያት ለዲፕሎማሲ ኤሪትሪያን ስለፈለገ ነው። ለዲፕሎማሲ ኤሪትሪያን ከፈለገ ኤሪትሪያን አያስገባም ነበር። ከ40 ሀገር አስበልጦ ሌላ 36 ሀገር ቀድማ ኢትዮጵያ ገባችሁ ለምንድን ነው? ውሸት ነው እየተናገርን ያለ ነው ማለት ነው። ልክ አሁን ስልጤ ላይቭ ትላንትና የነበረ ሩም እኔ ሰማ ነበር፣ ከታች ነበርኩና ሰላም ነው የሚያስፈልገው፣ ብጥብጥ ነው ይሄ ሰውዬ ሁሌ ጦርነትን የሚመርጥ ስለሆነ ነው ለጦርነት ጠረጠር ነው ብለሃል። ለጦርነት የምትጠረጥረው ከሆነ አንተ ሰላም ፈላጊ ከሆንክ ማለት ነው በአንድ ክልል ውስጥ የተነሳን ብጥብጥ ምክንያት አድርገህ ትላንትና ጉራጌ መታጠቅ ይኖርበታል ብለህ ስለ ትጥቅ እያወራ ነበር። በጣም በሰላማዊነቱ የሚታወቅን የጉራጌን ህዝብ አንድ ከተማ ውስጥ የተፈጠረ የቀቤና ጋር የተፈጠረን ከወንድም ከሆነ ህዝብ ጋር የተፈጠረን ኢሹ ለመፍታት የጦርነት ምርጫ ስታደርግ ነበር በራስህ ሩም ውስጥ። አንተ ተምራል ብዬ የማስብ ሰው ነኝ ከኋላም ብዙ መጽሐፍት ያለውና እንደዛ አድርገህ ጦርነትን በራስህ ህዝብ መካከል የምትጠራ ሰው ከሆንክ በዛ ላይ በጦርነት ከተማውን የራሱን ህዝብ የሚረብሸውን ፋኖን በሽንጥን ገትረህ የምትከራከረለት ሰው ከሆንክ እንዴት መንግስት ላይ ጦርነት ፈላጊና ጦርነት ጎሳሚ ነው ብለህ በመንግስት ላይ እንደዛ ልትናገር እንዴት ቻልክ የሚል ጥያቄ አለኝ። ጆን የመጀመሪያው ዙር ላይ ሲናገር ኤሪትሪያ ሶቨሬኒቲዋን ሬኮግናይዝ አላደርግም ብሏል። እኔ ከሱ ጋር በዛ አልስማማም። የኤሪትሪያን ሶቨሬኒቲ እኔ ሬኮግናይዝ አደርጋለሁ። ጠቅላይ ሚኒስትር አብይ አህመድ 45 ደቂቃ ተናግሮ ኤሪትሪያን ሶቨሬኒቲ ሙሉ በሙሉ ሪስፔክት እንደሚያደርግ አሳይቷል። ሌላኛው ደግሞ ስለ አሳ የተናገርከው ነገር አለ። I don't think that was kind። ስለ አሳ ማየት ከፈለክ 5000 ቶን ነው በ5 አመት ውስጥ ከ2015 እስከ 2019 የኤርትራ የአሳ ምርት 5000 ቶን ነው እና ወደ 5 ሚሊዮን ኪሎ ግራም ያህል ነው በአመት 1 ሚሊዮን ኪሎ ግራም ያህል አሳ ያጠምዳሉ። አይበሉም ብለን እንደዛ መናገሩም ከጎረቤት ጋር የሚያናኑር አይደለምና እሱን ለማለት ፈልጌ ነው። እንፈልጋቸው ነገሮች አንስቻለሁ። አመሰግናለሁ ቴዲ። ኦኬ አያና እንግዲህ እኔ ቤት ከሚገቡ ቋሚ አምደኞችና በጣም ከማደንቃቸው ፖለቲከኞች አንዱ ነው። አይ ቲንክ የሚከተለውን ጥያቄ ካንተ ውጪ መጠየቅ ያለብኝ ሰው ያለ አይመስለኝም። በደንብ አድምጠኝ። ይሄን ጥያቄ ልጠይቅ የምችለው ብቸኛው ሰው አንተ ነህ። በነገር ላይ ከኦሮሞ ተወላጆች እንዳለመታደሉ ነው ወይ ስላልተገናኘው ሊሆን ይችላል። ሌሎች አንደበተ ርቱዓኖችም ጎበዞችም አሉ። አንተም ብቻ ማለት ሳይሆን በተደጋጋሚ ግን የምትገባው አንተ ነህ። የመጀመሪያው ጥያቄ በደንብ ስማኝ። ኦኬ አያና እንግዲህ እኔ ቤት ከሚገቡ ቋሚ አምደኞችና በጣም ከማደንቃቸው ፖለቲከኞች አንዱ ነው። አይ ቲንክ የሚከተለውን ጥያቄ ካንተ ውጪ መጠየቅ ያለብኝ ሰው ያለ አይመስለኝም። በደንብ አድምጠኝ። ይሄን ጥያቄ ልጠይቅ የምችለው ብቸኛው ሰው አንተ ነህ። በነገር ላይ ከኦሮሞ ተወላጆች እንዳለመታደሉ ነው ወይ ስላልተገናኘው ሊሆን ይችላል። ሌሎች አንደበተ ርቱዓኖችም ጎበዞችም አሉ። አንተም ብቻ ማለት ሳይሆን በተደጋጋሚ ግን የምትገባው አንተ ነህ። የመጀመሪያው ጥያቄ በደንብ ስማኝ። አሁን የባህር በር ስለማግኘት ነው እያወራን ያለ ነው። በተቃራኒው ደግሞ በሱዳን በኩል አልፋሽካ ግዛት ሱዳኖች 40 ኪሎ ሜትር ገብተዋል ድንበራችን ውስጥ። እጅግ ምናልባትም ምስራቅ አፍሪካ ላይ አለፍ ካለም አፍሪካ ላይ በአልፋሽካ ደረጃ ፈርታይል የሆነ ላንድ አይገኝም። 40 ኪሎ ሜትር ያህል ወራሪ ኃይል ገብቶ ባላስመለስንበት ሁኔታ ላይ የባህር በር ያስፈልገናል ብሎ ሐሳብ ማምጠት ምናልባትም ከተጠያቂነት ለማምለጥ ወይም ደግሞ ለማደናገር ታስቦ የታቀደ ነው። በእጃቸው በጠላት እጅ የገባን መሬት መጀመሪያ ማስመለስ አይቀድምም ወይ? እንደሚታወቀው የአልፋሽካን ግዛት ለማታውቁ ሰዎች የፌዴራል መንግስትና የህዋት ሰዎች ጦርነት ውስጥ በገጠሙበት አንዳንድ ሰዎች ህዋት አትበል የትግራይ ነው የሚሉት። ኦኬ በትግራይ ክልልና በፌዴራል መንግስት መካከል በነበረ ጦርነት ያን ተጠቅሞ የተወሰደ መሬት ነው። በጣም ለም መሬት ነው። ያ ዋናው ግዞታችንን ማስመለስ አይቀድምም ወይ? ይሄ ነው። ሁለተኛው እዚህም እዛም ብዙ ጊዜ ስትነጋገሩ አደምጣለሁ። አሁን ባለው ሁኔታ ላይ የፖለቲካው በተለይ የብልጽግና ፖለቲካና የፖለቲካ ነው እያወራን ያለው። የኦነግ ፖለቲካ የመምታታት የጎራ መደበላለቅ ነገር አለው። እኔ በግሌ
ሁለታችሁ የተለያየ ፖለቲካ ማውራት ሲገባችሁ መሬት ላይ አይጥና ድመት በሆናችሁበት ሁኔታ ላይ ሶሻል ሚዲያ ላይ ግን ፖለቲካውን በአንድ ጠረጴዛ ላይ እንደው የሆነ ደጋፊዎች የኛ እንትን ይሄ ነው ከኦሮሞ ኢንተረስት አኳያ የኛ የመታገያ አጀንዳ ይሄ ነው ብልጽግናው ደግሞ የሚያራምዱት ይሄ ነው ይሄ ያስማማናል በሚል እንኳን ቢሆን አንድ ነገር ነው። አንድ ሆናችሁ ነው ስታወሩ ብዙ ጊዜ ተሰማማየው እና ምናልባት ይሄ ለሚያይ ሰው ብልጽግና በኦነግ አይዲዮሎጂ ተጠምቋል ወይም ደግሞ ተደፍቋል ብሎ ቢወስድ ይፈረድበታል። እንዳይምታታብኝ ትክክለኛው ሰው አንተን ያልኩት ለምንድን ነው እንደ ኦሮሞ ህዝብ ወይም ደግሞ እንደ ኦሮሞ የሚመጣባችሁን በጋራ ተመክቱ እያልኩኝ አይደለም ያለሁት። ፖለቲካውን ግን ስተነትኑት ብልጽግናና ኦነግ ተዋህደዋል ወይ አንድ ሆነዋል? እንዴት ነው በአንድነት ስታወሩ? ለምሳሌ በባህር በር ጉዳይ ኦነግ እንደ ፓርቲ የራሱን አይዲዮሎጂ ማራመድ ሲገባው ነው የኛ እንትን ይሄ ነው ማለት ሲገባው በሁሉም ጉዳይ ላይ ብልጽግና በሚመለከት ጉዳይ ላይ ተደባልቃችሁ ታወራላችሁና ምናልባት ብልጽግና ተደፈቀ ወይ በኦነግ እጅ ገባ ወይ ያሉ ይላሉና የሚሉ ሰዎች አሉና ምን ትላለህ? እስቲ ለዚህ ምላሽ ስጠኝ አያና። ኦኬ፣ የመጀመሪያውን አልፋሽካን በሚመለከት ያለፈው አመት ጠቅላይ ሚኒስትር አብይ ናይሮቢ ላይ ከሚሊተሪ ተቋማት ጋር በሱዳን ከሚገኙ የሚሊተሪ ተቋማት ጋር አድርገው መግለጫ ለሬውተርስም ሰጥተው ነበረ። ከዛም በኋላ የተለያዩ ሚቲንጎች እና ንግግሮች ተደርገው ነበር። የሱዳን ሲቹዌሽን ከዛ በኋላ ተቀየረ። የደረሱበት ስምምነት ነበረ። ከፈለክ ሊንኩን ልክልሃለሁ። ስምምነቱ የሚያሳየው አልፋሽካ ላይ ያለ አንደኛ በጦርነቱን ምክንያት በማድረግ ሱዳን ጥሳ ገብታበታለች የሚባለውና የገባችበት ቦታ አለ። ሁለተኛ ደግሞ በፊት ዲስፒዩት የሚደረግ የነበረ ቴሪቶሪያችን እዚህ ጋር ነው እዛ ጋር ነው ተብሎ የሚነገር ነበርና እሱን ኢንተርመርጅ አድርገው የተደረገ ኢትዮጵያ ተዳክማለች በሚሉበት ሰዓት ያደረጉት ሙቭ ነበረ። ያንን ሙቭ በመቃወም ከኢትዮጵያ ጋር በተደረገ ሰጣ ገባ ኬንያ ላይ ተገናኝተው ተነጋግረው በሰላማዊ መንገድ ለመፍታት ሴትል ለማድረግ ተነጋገሩ። ይሄን ተነጋግረው በአራት ወር ጊዜ ውስጥ የሱዳን ሲቹዌሽን በኮምፕሊትሊ ዲቴሪዮሬት አደረገ። መንግስቱ አታክ ተደረገ። ካርቱም ውስጥ ያለው መንግስት የራሳቸው ሪቤሊያኖች የራሳቸው ታጣቂዎች ተነሱ። ሱዳን አሁን ኮምፕሊትሊ ቮለታይል የሆነ ቦታ ላይ ናት ያለችው። አልፋሽካን ኮንትሮል የሚያደርገው ኃይል ያለው የፖለቲካል ሰርከምስታንስ ኮምፕሊትሊ ቮለታይል ነው። በዚህ ሰዓት ሄደ ካርቱምን ራሱ ዋና ከተማዋን የሚደበድብ ጦርነቱ ዋና ከተማ ውስጥ የሚደረግበት የኃይል ባላንስ የነበረ አንዳንድ ሀገሮች አማጺውን አንዳንድ ሀገሮች ቋሚውን መንግስት ደግፈው ሳይድ የተያዘበት ሁኔታ ላይ ኢትዮጵያ አልሱዳኒዝ ፒፕል ብላ ነው ስትጽፍ የነበረው ደብዳቤ። አብይ አህመድ የጻፈው ሁለት ጊዜ በአረብኛ ነው የጻፈው፣ ሁለቱንም ጊዜ በሚገርም ሁኔታ the Sudan people of the Sudan እያለ ነው አድሬስ የሚያደርግ የነበረው ሁለቱንም መንግስት ሰፖርት ለማድረግ። ይሄንን ባላንስ የሆነ አፕሮች የወሰደበት ምክንያት የአልፋሽካን ሲቹዌሽን ከአንዱ ጋር ዲል ብታደርግ ነገ አንደኛው መንግስት ቢቆጣጠር ተመልሰህ ሪራይት የምታደርገው ነገር ውስጥ እንዳትገባ ሆልድ ላይ የተደረገ የሱዳን ሲቹዌሽን ሴትል እስኪያደርግ በእኛም በኩል ያሉ በጥባጮች ትንሽም ቢሆኑ ስላላረፉ የሱዳን ነገር ግን ሴትል እስኪያደርግ ድረስ የተደረገውን ሴትልመንት ዲል አግሪመንት ለማስፈጸም ኦን ሆልድ ያለ ነገር ነው። በዲፕሎማሲ የሚፈታ እንደሚሆን ተስፋ ይደረጋል። ክሌም የሚያደርጓቸው ነገሮችም አልፈው የመጡትን በተወሰነ ደረጃ የተመለሱት አለ ወደ ኋላና ይሄ ነው የአልፋሽካ ሲቹዌሽን ኢን ፕሮግረስ ያለ ዲፕሎማቲክ ሲቹዌሽን አድርገን እንያዘው። ሁለተኛው ጥያቄ ይሄን በሚመለከት የቲፒኤልኤፍ ደጋፊዎችና የኦነግ ደጋፊዎች የሚለው እዚህ ሚዲያ ላይ ያለውን እንደምትናገር ነው ማስበው። ፒፒ እና የኦነግ ወይም ኦላ ደጋፊዎች ፓርቲ መሆኑ ቀርቶ አሁን የምሰማቸው ቅሬታዎች የአንድ ወገን ፓርቲ እስኪመስል ድረስ ትችትም ፖለቲካዊ ትችትም ሲመጣ የሚመለስበት ቅራኔዎችም አሉ። ምናልባት እያልኩ ያሉት በደንብ ስማኝና እንደ ህዝብ የሚሰነዘሩ ነገሮችን እንደ ህዝብ አትመልሱ እያልኩ አይደለም። ፓርቲው ላይ የሚሰነዘሩ ትችቶችን ግን ህዝብ ላይ እንደተሰነዘረ አድርጎ መቁጠር ምናልባት ይሄ ፓርቲ የህዝብ ነው ሲባል የማታ በኦነግ አይዲዮሎጂ ተጠርፏል ወይ? ኦኬ ሶ ይሄ ነው ያለው ሰርከምስታንስ። የፒፒ ደጋፊ የሆኑ ከስልጤ የሆኑ ልጆች ከተለያዩ አካባቢዎች የአማራ እንደውም በጥይትም ጭምር መንገድ ላይ እዛ እየተገደለ ድምጹንም የማያወጣ ነው። ታወቀ ነገር ነው። አሉ ደጋፊዎች እዚህ ሚዲያ ላይ እኮ አይናገሩም፣ ድምጻቸውን ነው የሚያጠፉት። ለቤተሰባቸው ሴፍቲ እንደሚፈሩ በጣም ሽፍታ በብዛት የሚንቀሳቀስበት ክልል ነው። ከሌላ ከደቡብ አካባቢ የሆኑ እንኳን ደጋፊ ነን ብለው አሁን እነ ቢቢ ማነው ባባ ይዞ እነዚህ ሚዲያ ላይ የምናውቃቸው የተወሰኑ ሲናገሩ
የኦሮሞ እንትን ነህ የኦሮሞ ዳይፐር የኦሮሞ እንትን ጠራቂ ተብለው አታክ የሚደረጉ ናቸው። ለምን የፒፒ ለምን አይባልም? ፒፒ እንደሆነ የሁሉም ብሔር ብሔረሰቦች ነው። አታክ የሚያደርጓቸው ሰዎች ለምን የኦሮሞ ይሏቸዋል? ቢኮዝ ይሄ ቢሎንግ የሚያደርገው የኦሮሞ ነው ብለው እነሱ ናቸው ፕሮጀክት የሚያደርጉት። ሌላኛው ደግሞ እነኚህ ሰዎች ፒፒን መንግስትን እንደ መንግስት ሊቃወሙ ይመጡና መሃል ላይ እንደነ ኤድሞንድ ዱላ ይዘው ሩማቸውን 5 ቀን ሙሉ ዱላ ይዘው ቁጭ ብለው ምን አይነት ንግግር እንደሚናገሩ እዚህ ጋር መጥቶ ኦሮሞን አክባሪ ነኝ ይላል። ነገሩ ኢትዮጵያ ማዕከላዊ ነኝ ብሎም ስለሚያውቅ አልፈርድበትም። አይና ፈጠጠ ቲፒኤልኤፍ መጥቶ ማዕከላዊ ነኝ የሚልበት ሀገር ላይ ኦሮሞን አከብራለሁ ቢለኝ እኔ ለውሸት አዲስ አይደለሁም። ግን ምን ሲደረግ እንደከረመ እናውቃለን። እነኚህ ሰዎች ሪሊ የፖለቲካል አርጊውመንት እንደሌላቸው የሚታይ ነው። ሶ በፖለቲካል መከፋፈል ይፈልጋሉ። ኦሮሞን ለመከፋፈል ቱለማና መጫ ብለው ስንት ዘመን ነው እዚህ መጥተው የሰበኩት እነ ዋና አማራ እነ ምናምን አልሰማ ስንላቸው በዛ በኩል ዞሮ በፖለቲካው በኩል ይሞክራሉ። ታርጌታቸው ግን ማን ነው? ሲነሱ ማን ብለው ነው የተነሱት? የጋላ መንግስት ብለው ነው የተነሱት። ሲነሱ የኢትዮጵያን መከላከያ ሰራዊት ማን ብለው ነው የሚጠሩት? የኦነግ ሰራዊት ነው የሚሉት። ይሄ መከላከያ ሰራዊት ነው በድሮን ኦነግን የመታው። እንግዲህ ይሄ መከላከያ ሰራዊት ነው ወለጋ ላይ ጦርነት እየፈጠረ ስንት ሰው የሚሞተው። ይሄንን ሰራዊት መልሰው ኦነግ የሚሉት ለምንድን ነው? ቢኮዝ ለነሱ አንድ ነው መልካችን። ነጮች አንዳንድ ጊዜ ጥቁሮች ሁሉ ተመሳሰሉብኛላችሁ ይላሉ፣ ወይም ቻይኒዝ all of you look the same። ኦሮሞ ሁላችሁም አንድ ናችሁ ለኛ ነው። መልካችሁ፣ ሃይማኖታችሁ፣ ምናችሁን ተጠቅመን ሌላ ነገራችሁን ፖለቲካችሁን ተጠቅመን ከፋፍለን ልናጠቃችሁ እንሞክራለን እንጂ our main intention is ይሄ ህዝብ ሰፊ ህዝብ ስለሆነ ፖለቲካል ኢኮኖሚ ውስጥ ምንም አይነት እንቅስቃሴ ማድረግ የለበትም፣ ለኛ ያሰጋናል ብሎ ነው እየዘመተ ያለው። ይሄ ማለት ምንም ጂኒየስ የሚጠይቅ ሌላ ትምህርት ታፕታፕ እንደማድረግ ትምህርት የሚጠይቅ አይደለም። ትምህርት ይጠይቃል የተማሩ ናቸው ስለተባለና ይሄ በቀላሉ ልንረዳው የምንችለው ከታፕታፕ የሚቀለለ ኦሮሞን ታርጌት ያደረገ ሲፈልገው ፒፒን ኦነግ ብሎ የሚጠራ ሲፈልገው መከላከያን የኦነግ ሰራዊት ብሎ የሚጠራው ኦሮሞ ነው ችግሩና ይሄንን ስለምንረዳ በኦሮሞነት ደረጃ የምንከላከለው አለ። በውስጥ በኩል ግን አሁን ጂጂሩን ብዙ ጊዜ እንገናኛለን። ችግሮቻችን የፖለቲካል ኢሹዎቻችንን ወደምንፈታበት መንገድ እንሂድ ብለን ደግሞ እንነጋገራለን። ይሄ የሚያስጠላቸው ሰዎች ካሉ ያስጠላቸው ይውጣላቸው። ቢኮዝ ኦሮሞ ይሳቀበት ሶሉሽን የሆነውን ፓን አፍሪካኒዝም ለአፍሪካም ህዝብ የምንጠቀም ሆነን መገኘት ነው የምንፈልገውና ሰፈር ውስጥ እያባረሩ የራስን ልጅ መግደል እንደማይሆን እነሱም ይረዱታል ባይናው ብዬ አስባለሁ። በቂ ስለገደሉ። ቴንክ ዩ አያና።